ሰላም ተመልካቾቻችን እንኳን ለ2018 ዓመተ ምህረት ለካፌቾች የዘመን መለወጫ በዓል ማሽቃሮ በሰላም አደረሳችሁ። ከካፋ ቴሌቪዥን የሳቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በአደባባይ የሚከበሩ ባህላዊና ታሪካዊ በዓላትን የማልማትና ወደ ቀጣይ ትውልድ የማሸጋገር ስራ ትኩረት ሊሰጥበት እንደሚገባው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አስገነዘቡ። በዘንድሮ ዓመት እየተከበሩ የሚገኙ የህዝብ በዓላት እንደ ሀገር ታሪካዊ ስኬት በተመዘገበበት ወቅት መሆኑን ርዕሰ መስተዳድሩ ገልጸዋል። ወንድሙ ካኪሎ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቦንጊ ሸምባቶ በተከበረው የካፌቾች የ2018 የአዲስ ዘመን ማብሰሪያ ማሽቃሮ ላይ የእንኳን አደረሳችሁ መልእክት አስተላልፈዋል። ዋማዲጎኔ ዋቶቴ ዋማ ማሽቃሮ ባሮች ዲጎና ሻጊቶቴ ዋማ ምርቶን የዘንድሮ ማሽቃሮ እየተከበረ የሚገኘው ኢትዮጵያውያን በህብረታቸው እንደ ሀገር ታላቁን ስኬት ባስመዘገቡበት ማግስት በመሆኑ ስሜቱ ለየት እንደሚል ገልጸዋል። የዘንድሮ የማሽቃሮ በዓል ሀገራችን ኢትዮጵያ በልጆቿ በተባበረ ክንድ አይቻልም መንፈስን በመስበር የህዝባችን የዘመናት ቁጭት የሆነውን ታላቁን የህዳሴ ግድብ ግንባታ በማጠናቀቅ በታላቅ ደስታ ባስመረቅንበት ማግስት በመሆኑ ክብረ በዓላችንን ደማቅ ያደርገዋል። ማሽቃሮ በተለያየ መንገድ የሚገለጹ ፋይዳዎች እንዳሉት ርዕሰ መስተዳድሩ አስረድተዋል። ማሽቃሮ በዓል አርሶ አደሩ የክረምት አዝመራ ጊዜውን አጠናቆ የክረምት ዝናብና ጨለማ ተገፎ በወርሃ መስከረም ዛፎችና ሳሮች በአበባ ፈክተው መስኩ በሚለመልምበት ጊዜ የሚከበር የተስፋ ዘመን ብስራት ነው። የከፋ አባቶች በጥንታዊ የሥነ ፈለክ አስተምሯቸው በመጠቀም ወራትን ሳምንታትንና ቀናትን በመቁጠር ከአንድ ዘመን ወደ ሌላ ዘመን የሚሸጋገሩበትን ስሌት ቀምረው ይህንን ዕውቀት ለዛሬው ዘመናዊ ትውልድ አስተላልፈዋል። የካፌቾች ማሽቃሮ የማህበረሰቡ ታላላቆች ባህላዊና ታሪካዊ እሴቶችን ከትውልድ ትውልድ ለማሸጋገር ያደረጉትን ዘመን ተሻጋሪ ጥረት የሚያመላክት መሆኑንም አንስተዋል። ስለሆነም ማሽቃሮ በዚህ የጊዜ ቀመር መሰረት ስሌት ተደርጎ የሚከበር ታሪካዊ ዳራ ያለው ክብረ በዓል ነው። የከፋ ማህበረሰብ ከዚህ ባሻገርም በተለይ ለአካባቢ ጥበቃ ልዩ ቦታ በመስጠት ዛሬ የምናያቸውን ጥቅጥቅ ያሉ ደኖችን ለዘመናት በማህበረሰብ መር ዕውቀት ጠብቆ ያቆየ ማህበረሰብም ነው። እንደ ማሽቃሮ አይነት ባህላዊና ታሪካዊ እሴቶችን የማልማትና ወደ ቀጣዩ ትውልድ የማሸጋገር ስራ ትኩረት ሊሰጥበት እንደሚገባም አስገንዝበዋል። በተያያዘ ዜና የካፌቾ ብሔር የዘመን መለወጫ በዓል ማሽቃሮ የማህበረሰቡ ባህላዊና ታሪካዊ እሴቶችን ከማስተዋወቅ ባሻገር የህዝቦችን የአንድነት ስነልቦና የሚያጠናክር ሁነት መሆኑን የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። የ2018 የካፌቾች ማሽቃሮ በዓል ማሽቃሮ ለሰላምና አብሮነት በሚል መሪ ቃል በቦንጌ ሸምባቶ አደባባይ በደማቅ ሁኔታ ተከብሯል። ወንድሙ ካኪሎ በሀገራችን በየዓመቱ እጅግ በርካታ ባህላዊ በዓላት በአደባባይ ይከበራሉ። እነዚህ ባህላዊና ታሪካዊ በዓላት የየማህበረሰቡን የአገር በቀል እሴቶችን የሚያስተዋውቁ ናቸው። ዛሬ በዚህ ቦንጊ ሸምባቶ የዘንድሮ የ2018 የካፌቾ ብሔር የዘመን መለወጫ በዓል ማሽቃሮ ባሮን በዚህ በደመቀ መልኩ እያከበርን እንገኛለን። በየዓመቱ በናፍቆት የሚጠበቀው የካፌቾ ብሔር የአዲስ ዘመን ማብሰሪያ የሆነው ማሽቃሮ በዘንድሮ ዓመት ከወትሮ በተለየ ስሜት ተከብሯል።
ማሽቀሮ ከቀበሌ ጀምሮ ሲከበር ቆይቶ ነው ማጠቃለያው በቦንጊ ሸምበቶ በርካታ ታዳሚዎች በተገኙበት የተከበረው። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለበዓሉ ታዳሚዎች የእንኳን ደህና መጣችሁ መልእክት ባስተላለፉበት ንግግራቸው የካፈቾዎች ማሽቀሮ ከማህበረሰቡ ሕይወትና ማንነት ጋር የተቆራኘባቸውን መልኮች በዚህ መልኩ አስረድተዋል። የማንነት መገለጫዎች መካከል አንዱ በሆነው ማሽቀሮ ላይ ለመታደም የመጣችሁ እንግዶችና የዚህ በዓል ታሪክ አካል የሆናችሁ የካፈቾ የናይና ጻራ ህዝቦች እንኳን ደህና መጣችሁ፣ እንኳን አደረሳችሁ፣ እንኳን አደረሰን። ሀገራችን ኢትዮጵያ የበርካታ ብሔሮች፣ ቋንቋዎች፣ እምነቶች ያሏት ሲሆን ልዩነታችን ምንም ሳያግደን ውበታችን ሆኖ ተፈቃቅደንና ተስማምተን በፍቅርና በአብሮነት እንድንኖር የሚያስችል እሴት ያለን ከመሆኑም በላይ በለውጡ መንግስት ያገኘነው የመደመር መሪ መንገድ በፈጠረው ምቹ ዕድል አኩሪ ባህላችንን በማሳደግ ጠንካራ ኢትዮጵያዊነትን ለመገንባት ጽኑ መሰረት እየጣልን እንገኛለን። በተፈጠረው ምቹ ዕድል ተጠቃሚ ከሆኑት ብሔር ብሔረሰቦች መካከል በከፋ ዞን የምንገኝ የካፈቾ ናኦና ጻራ ብሔር ብሔረሰቦች ተጠቃሾች ነን። የከፋ ህዝብ በርካታ ቱባ ባህሎች ያሉት ሲሆን ከነዚህ ውስጥ አንዱ የዘመን መለወጫ በዓል ማሽቀሮ ነው። ማሽቀሮ ከዘር፣ ከፖለቲካ፣ ከሃይማኖት ልዩነት የጸዳ ከቅድመ አያቶቻችን የተሰጠን ሀገር በቀል እሴታችን ነው። ካፈቾዎች በቀደመው ዘመን ጠንካራ የስራ ባህል፣ የአመጋገብ፣ የአደባባይ እና የመስክ አለባበስ ወግ፣ በደስታና በሐዘን የመረዳዳት መልካም ባህል ያላቸው ኩሩ ህዝቦች መሆናቸውን ታሪክ ይመሰክራል። ማሽቀሮ የማህበረሰቡ የጥንት ባህላዊና ታሪካዊ ኩነቶች አካል እንደሆነ የጠቆሙት አቶ እንዳሻው የባህላዊ አስተዳደር ስርዓት የሆነው ሚክረቾ የህዝብ መሪዎችን ያለፈው ዓመት የስራ እንቅስቃሴ የሚገመግምበት መድረክ እንደሆነም አብራርተዋል። የውስጥና የውጭ ጠላትን ለመመከት የሚያስችላቸው የራሱ የሆነ የጦር ስልትና ጠንካራ የመከላከያ ስትራቴጂ የነበረው ምንም ዘመናዊ አስተዳደር ጽንሰ ሀሳብ ባልነበረበት ወቅት የራሱ ምክር ቤታዊ አደረጃጀት ወይም ምክረቾ የነበረው ህዝብ ስለመሆኑ በበርካታ የውጭ ሀገር ጸሐፍት ብዙ ተብሎለታል። የህዝቡ ልዩ ልዩ ባህላዊና ታሪካዊ የሚዳሰሱና የማይዳሰሱ ቅርሶች ለብሔሩ አባላት የራሳቸው መልካም አበርክቶ ያላቸው ከመሆኑም በላይ ከትውልድ ወደ ትውልድ በሚደረግ የመልካም ባህል ቅብብሎች አሁን እስካለንበት ዘመን ድረስ ለአካባቢያችን ሰላምና አብሮነት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ይህ ዛሬ የምናከብረው ለመሰብሰባችን ምክንያት የሆነው የብሔሩ ዘመን መለወጫና የአዲስ ዓመት ብስራት ሆኖ በየዓመቱ ከመስከረም እስከ 12 ድረስ የሚከበረው ማሽቀሮ ከላይ ከጠቀስናቸው የካፈቾ ብሔር ልዩ ከሚያደርጉት የታሪክና የባህል ኩነቶች መካከል አንዱና ዋነኛው ነው። ማሽቀሮ የከፋ ህዝብ የቀን ቆጠራውን ከሐምሌ 5 ከሚያደርገው የአዝመራ ስራ ጋር ተያይዞ ወደ ኋላ እያቀናነሰ ለባሉ የሚቀርቡ 77 ቀናትን በማስላት የ77ቱ ቀናት አዝመራ ሲጠናቀቅ የእርሻ ስራን እና የሀገር ህዝብ ደህንነትን እንዲሁም የገቢ አሰባሰብን፣ የተፈጥሮ ደን አጠባበቅና ሌሎች የከፋን ግዛት አንድነት የማስጠበቅ ሁኔታዎች የግዛት አስተዳዳሪዎች ወይም ወራፎች የምክረቾ አባላትና ንጉሱ በተገኙበት ተገምግሞ እና ተመዝኖ በአመቱ ጥሩ የፈጸመ የሚሸለምበት፣ ደካማ አፈጻጸም የነበረው ተግሳጽ የሚያገኝበትና አልፎም ከሹመት የማንሳት እርምጃ ተወስዶ በማግስቱ ያለ ልዩነት የሚከበር ደማቅ የህዝብ በዓል ነው። የዘንድሮ ማሽቀሮ በተለያዩ ስኬቶች ታጅቦ በመከበሩ በህዝቡ ዘንድ ልዩ ስሜት እንደፈጠረም ዋና አስተዳዳሪው አቶ እንዳሻው ከበደ ገልጸዋል። ማሽቀሮ በአዲሱ ዓመት የተስፋ ብርሃን ታጅቦ ከልጅ እስከ አዋቂ በባህላዊ አለባበስና የአጋጌጥ ጥበባቸው አጊጠው የሚታዩበትና የብሔሩ ባህላዊና ታሪካዊ ሴቶች ጎልተው በአደባባይ የሚወጡበት ድንቅ ባህል ነው። ክብራትና ክብራን የዚህ በዓል ታዳሚዎች ዘንድሮ ወንድማማችነት፣ ሰላምና አብሮነት በሚል መሪ የምናከብረው የካፈቾዎች አዲስ ዓመት ማብሰሪያ የሆነው ማሽቀሮን ልዩ የሚያደርገው ሀገራችን የህዳሴዋ ብስራት ፍሬዎች ማጣጣም በጀመረችበትና አዲስ የሀገር እድገት ምዕራፍ በር በተከፈተበት ወቅት ታላቁ የህዳሴ ግድብ በድል አጠናቀን ባስመረቅንበት ማግስት በመሆኑ ከሌሎች ዓመታት በዓላት ሁሉ ደማቅ ያደርገዋል። ህዝቡ በማሽቀሮ አደባባይ ያሳየውን አንድነት፣ በየዘርፉ የተጀመሩ የልማት ተግባራትን
ስኬታማ ለማድረግ አንድነቱን እንዲያጠናክርም ጥሪ አቅርበዋል። በቦንጊ ሸምበቶ በተከበረው ማሽቃሮ በርካታ ታዳሚዎች የተገኙ ሲሆን ከፌደራልና የክልል የስራ ኃላፊዎች በተጨማሪ ከአጎራባች ክልል የመጡ የወንድም ህዝቦች ተወካዮችም ታድመውበታል። የማሽቃሮ እሴቶችን ለቀጣይ ትውልድ የማሸጋገር ስራ ትኩረት ሊሰጥበት እንደሚገባው አስተያየት የሰጡ የበዓሉ ታዳሚዎች ተናገሩ። በቦንጋ ከተማ በተከበረው የካፌቾ ብሔር የዘመን መለወጫ በዓል ማሽቃሮ ላይ ከተለያዩ አካባቢ የመጡ ታዳሚዎች በበዓሉ ክዋኔዎች መደሰታቸውን ገልጸዋል። ሲሆን ታደለ ተጨማሪ አላት። እንኳን ለ2018 ዓመተ ምህረት ለካፌቾ ብሔር የዘመን መለወጫ ማሽቃሮ በሰላም አደረሳችሁ እያልን ከአጎራባች ዞን ከመጡ እንግዶች ጋር ቆይታ የምናደርግ ይሆናል። እስኪ እንተዋወቅ። ማን ልበል? ከየት ነው? ከቤንች ሸኮ ዞን ከጊዲ ቤንች ወረዳ ካፌቾ ብሔረሰቦች ነን። እንደ አንድ አካባቢ ነዋሪ እንደ አጎራባች ክልል ታዳሚ ምን ይመስላል በዓሉን? ምን ተሰማዎት በዚህ በዓል በመታደሙ? አዎ በዓሉ በጣም ደስ የሚል ነው፣ እግዚአብሔር ይመስገን። እና ደስ የሚለው አንደኛው ላይ እኔ መናገር የሚፈልገው 14 ዓመት የቆየው አይቻልም የተባለው አባይ ወንዛችን ተገድቦ አንደኛ በመመረቁ፣ ሁለተኛ ዱሮ 120 ምናምን ዓመት የቆየው የጋኪ ሸሪቾ መቀመጫና ዘውድ አንድ በመግባቱ፣ ሶስተኛ ደግሞ የካፌቾ ብሔር ብሔረሰብ ተበታትኖ የነበረው ህዝብ አንድ ላይ ተሰብስቦ አጎራባች ዞኖች ሌላ ብሔር ብሔረሰቦችን ጠምሮ አንድ ላይ በመዋላችን በጣም ደስ ይለኛል። በጣም ስሜቴ ነው የምናገረው። አመሰግናለሁ። እንተዋወቅ። ከየት ነው? አበበች ፈራው እባላለሁ ከአዲስ አበባ ዩኒቨርሲቲ ቅርስ ተንከባካቢ ነኝ። ከዛ ነው የመጣሁት። ቅርሱን ይህንን ክራውኑንና ዘውዱን ይዤ ነው የመጣሁት። እንግዲህ እንደ አጠቃላይ ካፌቾ ብሔር የዘመን መለወጫ ማሽቃሮ አከባበርን በተመለከተ እንደው ምን ታዘቡት? ምን አይነት ስሜት ተሰማው? በጣም ነው ደስ ያለኝ። በጣም ነው ደስ የሚለው። ህዝቡ ሰው አክባሪ ነው። ብሔራቸውን በጣም እንትናቸውን አክብረው የብሔር አለባበሳቸውን በስርዓት ነው የመጡት። በጣም ነው ደስ ያለኝ። አው እንደዚህ አይነት በዓላትን እንግዲህ ከአጎራባች ዞኖች ጋር ተሰብስቦ በአንድ ላይ ማክበር ማህበራዊ አንድነትን ከማጠናከር አኳያ ህብረ ብሔራዊነታችንን ከማሳወቅ አኳያ እንደው ምን አይነት ፋይዳ አለው ብሎ ያስባሉ? አው ከእንግዲህ አሁን በዚህ ውለናል። ከዚህ በተጨማሪ ሌላ የኛ ብሔረሰቦች ብዙ የቀርባሉ። ከቤንች ሸኮ ዞን ውስጥ ጋምቤላ ውስጥ አዲስ አበባ ከውጭ ሀገርም ጭምር ያሉትም እንዲመጡና ሌላ ብሔረሰቦች ጎረቤቶችንም ጨምረን በደስታ አስተዋጽኦንም ጭምር ይዘን እንደገና እግዚአብሔር በሰላም ለመጪ ዓመት አድርሶን ተሰልፈን እንድናሳይ ነው የምፈልገው። የባህላዊ ምክረቾ ከሰባቶቹ ውስጥ አንዱ ነኝ። ያው በምክረቾ ማይረግ ስሜ ቡንደራሻ መለሰ መሸሻ ነው የሚባለው። ያው የካፌቾ ምክረቾ አባል ነኝ እና የዛሬን በዓል አስመልክቶ እውነት ለመናገር እጅግ በጣም ደስ የሚልና ታሪካዊ በዓል ነው። ይሄ ብቻም አይደለም። ወንድም የጎረቤት የሸካ፣ የሸኮ፣ የቤንች፣ የዳውሮ፣ የኮንታ፣ የጅማ፣ የኦሮሚያ እንዲሁም ደግሞ የከምባታ ወንድም ህዝቦቻችንን ጭምር መጥተው በዓሉ የጋራችን ነው የኛም ነው ብለው አብረን በማክበራችን እኔ በጣም ዳግም ተወለድኩ ብል አላጋነንኩም። ፈጣሪ በሚያውቀውና ይሄ ነው እንግዲህ ለኔ ልዩነቱ። ይህን በዓል እንግዲህ እንደዚህ በአንድነት ከአጎራባች ዞኖች ከመጡ ብሔረሰቦች ጋር በጋራ ማክበር ማህበራዊ መስተጋብርን ከማስፋፋት አኳያ ያለው ፋይዳ እንዴት ይገለጻል? ምን ይመስላል? በጣም እኛ አሁን አንደኛ ይሄ ትልቅ የህዝብ ፌስቲቫል ነው። የህዝብን አንድነት ያጠናክራል። ህዝባዊ መሰረት ይኖረዋል። አሁን ከካምባታ ጀምሮ አገር አቋርጠው ሲመጡ የካምባታን ህዝብ ወክሎ ነው። እዚህ ያለው የከፋ ህዝብ ደግሞ ካምባታ ወንድሜ ብሎ ነው የሚይዘው። የሸካ ህዝብ እንደዚህ ንጉሱን ይዞ አብሮ በጋራ ሲመጣ
እዚህ ያለው ህዝብ የሸካ ወንድሞቻችን ብለው ህዝብ ለህዝብ ያለው መስተጋብር እጅግ በጣም ይጠናከራል። እንዳውም ሊጠናከር ሊበረታ የሚገባ ጉዳይ ነው። እንደውም ለቀጣይ የኮንታም የወላይታም የሲዳማም ወንድሞቻችን አብረው እንዲመጡ ቢጋበዙ በዞንም በኩል ቢጋበዙ እነሱም ቢመጡ የበለጠ አንድነታችን ይጠናከራል እንጂ ምንም የሚጎዳ ነገር የለም። የህዝብ ትስስርን ያጠናክራል ብዬ ነው እኔ የሚገምተው። ማሽቃሮ በዩኔስኮ እንዲመዘገብ የባህልና ስፖርት ሚኒስቴር ድጋፍ እንደሚያደርግ ገለጸ። በበዓሉ ላይ የባህልና ስፖርት ሚኒስቴር አማካሪ ዴኤታ አቶ ጸጋይ ማሞ ተገኝተው መልእክት አስተላልፈዋል። በዓሉ የአንድን ማህበረሰብ ቁሳዊና መንፈሳዊ ሀብትን የሚያመላክት መሆኑን ገልጸው ኢትዮጵያ በዚህ ረገድ ሰፊ የባህል መሰረት ያላት ናት ብለዋል። በሀገር ደረጃ የሚከበሩ በዓላት የኢትዮጵያ መለያዎች ናቸው ያሉት አቶ ጸጋይ የተለያዩ ብሔረሰቦች የዘመን መለወጫ በዓላት የተስፋና የፍካት በዓላት መሆናቸውን አቶ ጸጋይ ተናግረዋል። ማሽቃሮ በአባቶች ምህረት የሚደረግበትና ለሀገር ሰላም የሚለመንበት እንደሆነ ገልጸዋል። በሁሉም የሀገሪቱ አካባቢዎች እንዲህ ያሉ በዓላትን አጠናክሮ በማስቀጠል የቱሪስት መዳረሻ እንዲሆኑ እየተሰራ ነው ብለዋል። በዓሉ በዩኔስኮ እንዲመዘገብ ሚኒስቴር መስሪያ ቤቱ ድጋፍ እንደሚያደርግ ተናግረዋል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም በዓል።